የሚጀምሩ የሚሳሳቱ ሰዎች ሁሉ የሚቀርቡበት ሾው መሆን አለበት ብዬ አላስብም። ፓስተር ቸሬ ሁሉ ይመስለኛል አንዳንዴ ሰይፉ ፋንታሁን ልክ እኮ አንድ ስፔሻሊስት ሐኪም እንደምንለው እኮ ሰይፉ እኮ የኢንተርቴንመንት ኢንዱስትሪው አንድ ስፔሻሊስት ዶክተር ነው። ለዛ ይስም የመታተር ያለመሰበር እና የመቀጠል ምልክት ነው። ይስም ባለፉት 30 ዓመታት ወደር ያልተገኘለት የአዝናኝነት ከፍታ ነው። ይስም የደግነት ለብዙዎች ብርሃን የመሆንና ደጀን የመሆን ምልክትም ነው። ሙሉ ስሙ ሰይፉ ፋንታሁን ሰንደቁ ይባላል። ጤና ይስጥልን ክቡራን ተመልካቾቼ እንደምናላችሁ አቤል አለማየሁ ነኝ። በዚህ ቪዲዮ ሰይፉ ፋንታሁንን ትሪቢዩት እናደርጋለን። የትም ሰምታችኋቸው የማታውቁትን የሰይፉ ፋንታሁንን አንዳንድ ለየት ያሉ መረጃዎችን ነግራችኋለሁ። ሰይፉ ፋንታሁን ቢያስተካክላቸው ይገባል። እነዚህን ካስተካከለ ሾውን ከፍ ሊያደርግ ይችላል ብዬ የማስብባቸውን ደግሞ 5 ጠቃሚ ነጥቦችን ወይም ደግሞ ሰይፉ ሊያርማቸው ይገባሉ ብዬ የምላቸውን ስህተቶችም በዚህ ቪዲዮ አካትቻለሁ። መልካም ጊዜ ይሁንላችሁ። አቤል አለማየሁ ነኝ። ሰይፉ ፋንታሁን የሚጠራው በአጎቱ ወይም በእናቱ ወንድም ስም ነው። የባቡር ሹፌር የነበሩት ወላጅ አባቱ ፋንታ ይባላሉ። አባቱ ፋንታ የመጠሪያው ፋንታሁን። አዲስ አበባ ልደታ አካባቢ የተወለደው ሰይፉ እድገቱ ሸገርና ሐረር ነው። ለገዳዲ ትምህርት በሬዲዮ ፕሮግራም ላይ ድክ ማለት የጀመረው የሚዲያ ህይወቱ በሆሊውድ ጋዜጣ፣ አዲስ ዜማ፣ ኢቲቪ ሚውዚክ፣ መዝናኛ ጋዜጣና መጽሔት፣ ታዲያስ አዲስ ሰይፉ በኢቢኤስ አቆራርጦ በኢትዮ ኤፍኤም ራዲዮ ሼርሆልደር ወይም የሚዲያ ባለቤት እስከመሆን አድርሶታል። በቅርቡ በአሜሪካ የተካሄደው አፍሪካ ኢምፓክት አዋርድ አሸናፊው ሰይፉ የሙሉ ሰዓት የሚዲያ ስራን የጀመረው ሆሊውድ ጋዜጣን በማቋቋም ነበር። በ1989 ዓ.ም ሆሊውድ ጋዜጣን ሲመሰርት ከሪፖርተር ጋዜጣ ባለቤት አቶ አማራ አረጋዊ 3000 ብር ተበድሮ ነው። ብድሩንም በአጭር ጊዜ ከፍሎ ከ5000 ኮፒ መዝለል ያልቻለችውን ሆሊውድ ጋዜጣ ከጓደኞቹ ተመስገን አፈወርቅ፣ ሱራፌል ወንድሙና ብርሃኔ ንጉሴ ጋር ለዓመታት አስቀጥሎ ቆይቷል። ብርሃኑ ድጋፌም በአንድ ወቅት የዚሁ ጋዜጣ አባል ነበር። ሆሊውድ ጋዜጣና 97.1 ኤፍኤም ላይ የሚተላለፈውን አዲስ ዜማ የሬዲዮ ፕሮግራም ከጓደኞቹ ጋር አብሮ ያስኬድ ነበር። ሬዲዮ መስመር እየያዘላቸው ሲመጣና ጋዜጣው የማያድግ ልጅ ሲሆንባቸው ሆሊውድን ጠርቅመው ኤሌክትሮኒክስ ሚዲያውን አጥብቀው ያዙ። ከዚያም ሰይፉ ባለፈው ሩብ ክፍለ ዘመን እጅግ አዝናኙ የሬዲዮ ሰው ለመሆን በቅቷል። ሰይፉ ኦን ኢቢኤስ የተባለው የቴሌቪዥን ሾውም የአገሪቱ ቁንጮ አነጋጋሪና ባለ ብዙ ተመልካች የመዝናኛ ፕሮግራም ነው። አፍሪካ ኢምፓክት አዋርድ ሽልማትን ማሸነፉን ተያይዞ ጓደኞቹ በቬልቪ ሆቴል የራት ግብዣ አድርገው ሸልመው አክብረውታል። ይገባዋል። ጓደኛው ድምፃዊ ታደለ ሮባ አፓርታማ ሊገዛ ሄዶ ለኔም ቀብድ ከፍሎ የቤት ባለቤት እንደሆነ አድርጎኛል ሲል የጓደኝነት ጥግ ስለመሆኑ ምስክርነቱን ሰጥቶለታል። ጋዜጠኛና የማስታወቂያ ባለሙያ ሳምሶን ማሞም አስፈልግሃለሁ ወይ ብሎኛል ሲል በቤተሰብ ጉዳይ ከ2 ዓመት በፊት በአገር ወጥቶ በነበረበት ወቅት ሰይፉ ፋንታሁን አጋርነቱን እንዳሳየው ተናግሯል። ያው ሁላችንም እንደምናውቀው እንግዲህ አንድ ሰው በአንድ ሙያ ውስጥ 30፣ 40፣ 50 ዓመት ስለቀጠለ ወይም በዛ ላይ ኮንቲኒቲ ስላለው ብቻ ስተት አልባ ነው ልንል አንችልም። ከዚህ በመቀጠል የምዘረዝራቸው እዚህ 5 ነጥቦችን ቢያስተካክሉ ቢያርም ይላል። በመጀመሪያ ደረጃ የማስቀምጠው ሰይፉ በአሁኑ ሰዓት እንግዲህ ይሄ ሾው በኢትዮጵያ ፓዮኒር የሚባል ቁጥር 1 ሾው ነው ብዬ አስባለሁ። ለኔ ማን ሰዎች ላያገኛቸው ይችላሉ ተብሎ የሚታሰቡ ከፍተኛ የስራ ኃላፊዎችን ሊሆን ይችላል፣ ታዋቂ ሰዎችን ሊሆን ይችላል። በኢትዮጵያም ከኢትዮጵያም ውጭ ያሉትን አፈላልጎ በዚህ ሾው ላይ ያቀርባል። ይሄ የሰይፉ በጣም ትልቅነት ወይም ደግሞ ላለፉት 30 ዓመታት የገነባው ስም ውጤት ነው። ሰይፉ ታላቁነቱን አንዳንዴ ራሱ አያውቀውም ወይ እስከምንል ድረስ ግን አንዳንዴ ምን እንመለከታለን? ልክ የጀማሪ ዩቲዩበር ይዟቸው የሚመጣቸውን አይነት እንግዶች ወይም ደግሞ ይሄ ቲክቶክ ላይ፣ ዩቲዩብ ላይ እና ፌስቡክ ላይ በጣም ይሄ አነጋጋሪውን የሆነውን የአንድ ጀማሪ ዩቲዩበር ቲክታከር ጉዳይ ይዞ ሲመጣ እንመለከታለን። ለምሳሌ ታኩር ጎበዝ ክሬቲቭ ቲክታከር ነው። ገና በበግ ተወግቶ አነጋጋሪ መሆን ሲጀምር ወይም ደግሞ ስለ ታኩር መወራት ሲጀምር በፍጥነት ነው ሰይፉ ሾው ላይ ሄድ የቀረበው። ገጠር ለምሳሌ የሚኖረው ልጅ ተመልከቱ። ገጠር እየኖረ የግብርና ስራዎችን ይሰራል። ቲክታክ ላይ ገና መነጋገሪያ ገና ሲሆን ገና ልጁ እንኳን ስራዎቹ እንኳን ማቹር አላደረገም። ወዲያው ሰይፉ ፋንታሁን ሾው ላይ ይዞት መጥቷል። አገሪቷ ላይ ያለ ትልቅ ሾው ላይ ሰዎች ለመቅረብ ሊጓጉበት ነው እንጂ የሚገባው ገና ከመጀመራቸው ሊቀርቡበት ይገባል ብዬ አላስብም። ምክንያቱም የሀገሪቱ ቁጥር 1 ሾው ነው። ይሄ አውቆም ይሁን ሳያውቅ የሚሳሳተው ወይም ደግሞ የሰዎችን የአርቲስቶችን መልክ አበላሽቶ የሚስለው ልጅ አለ። እንደውም አንዳንዶች ምን ሲሉ ይቀልዱበታል፣ እግዚአብሔር በአንተ በኩል መርቶ አርቲስቶችን እየቀጣቸው ወይም እየተበቀላቸው ነው እስከ ማለት ሁሉ ይደርሳሉ። እና ይሄ ልጅ ገና እየተሳሳተ ሶሻል ሚዲያ ላይ
ስዕሎቹን ሲለጥፍ ቲክታክ ላይ ሲለጥፍ በብርሃን ፍጥነት ሰይፉ ፋንታሁን ሾው ላይ እንመለከተዋለን ከአንዴም ሁለቴ። ገና የሚጀምሩ የሚሳሳቱ ሰዎች ሁሉ የሚቀርቡበት ሾው መሆን አለበት ብዬ አላስብም። ሰይፉ 30 ዓመት ሰርቶ አንድ ዩቲዩበር ወይም ደግሞ አንድ ቲክታከር ያጎነውን ኢሹ ወይም መነጋገሪያ የሆነውን ኢሹ በሱ ደረጃ ይዞ መምጣት ይገባዋል ብዬ አላምንም። ሰይፉ አንዳንዴ ታላቅነቱን አላመነም ወይ ታላቅነቱን አያውቁም ወይ ሾውም ከፍ ያለ ሾው መሆኑን አይገነዘብም ወይ ብዙዎች የሚከታተሉት የቴሌቪዥን ፕሮግራም መሆኑን አያስብም ወይ ብዬ እስከምል ነው። በጣም በብርሃን ፍጥነት ይዟቸው የሚመጡት ገና ጀማሪ ሰዎች ጨርሰናል ብለው እንዲያስቡ ሁሉ ያደርጓቸዋል። ለምሳሌ በሩጫ ብንመለከት አንድ አትሌት ኦሎምፒክ ላይ ሄዶ ካሸነፈ ትልቁን ውድድር ሄዶ ጨረሰ ማለት ነው። ሰይፉ ራሱን እንደ ኦሎምፒክ ሊቆጥር ይገባል። የተለያዩ ነገሮችን አድርገው በተለያዩ መሰናክል ሰዎች በተለያዩ ፓዝ ውስጥ አልፈው የሆነ ደረጃ ሲደርሱ የሚቀርቡበት ትልቁ ሾው ነው ሊሆን የሚገባው። ወቸጉድ የሚባል ለምሳሌ የፖድካስት አለ። በብዛት ቲክታከሮች ናቸው የሚቀርቡበት። ሰይፉ ኦን ኢቢኤስም ወቸጉድም እኩል ደረጃ እንግዶችን ይዘው መምጣት አለባቸው ብዬ አላስብም። ወቸጉድ አሪፍ በቃ ፈታ የሚያደርግ ደስ የሚል ሾው ነው። ጎበዝ ነው። እኔ ማንንም ሰው አፕሪሼት አደርጋለሁ። በነገራችን ላይ ወጣቶቹ ምናምን እንደዚህ የሚሰሩት እነዚህ በጣም ነው ደስ የሚለኝ። ክሬቲቪቲያቸው፣ የመስራት ችሎታቸው፣ በአንዴ መጥተው እንዴት ሚዲያን መጠቀም እንዳለባቸው ያውቃሉ። በጣም ጎበዝ ልጆች ናቸው እና የሚሰሩት ነገር በጣም ነው ደስ የሚለኝ። ግን ሰይፉም የማናዘዋል ፖድካስትም ወቸጉድ ፖድካስትም ይዟቸው ተመሳሳይ እንግዳ እንዴት ሊቀርቡ ይችላል? ሰይፉ ለራሱ ለሾው ከፍ ያለ ትኩረት መስጠት አለበት ብዬ አስባለሁ። ስለዚህ ማንኛውም እንግዳ የሚቀርብበት ሳይሆን በሰይፉ ፋንታሁን ሾው ደረጃ የሆኑ ነገር ያደረጉ የሆኑ ነገሮች የከወኑ ሰዎች እንጂ ፍየል ከመድረሷ ቅጠል መበጠሷ አይነት ነገር መሆን የለበትም ብዬ አስባለሁ። ሁለተኛ ከዚህ ጋር ሊያያዝ የሚችል ነጥብ ነው። እስከዛሬ ድረስ ሰይፉ እንዴት ሪሰርች ቲም የለውም ብዬ በጣም የሚገርመኝ ነገር ነው። ምክንያቱም ቅድም የዘረዘርኳቸውን እንግዶች ፕሮዲሰሩ ወይ እሱ ያሉ ቶሎ በፍጥነት በብርሃን ፍጥነት ወደ ሚዲያ ይዘዋቸው ይመጣሉ። ከዛ ውጭ ግን ለምሳሌ አዳዲስ ታለንቶችን ሳይታወቁ በፊትም ሊሆን ይችላል የተለዩ ታለንት ያላቸውን ሰዎች ሪሰርች ቲም ቢኖረው አንድ ሶስት ሰው ይሄድና ማነው ምንድነው መረጃ ጥቆማ ለምሳሌ ሰይፉ ለማግኘት የሚከብደው ሰው አይደለም። ማነው ምንድነው ምን እየሰራ ነው ተብለው እኛ ሳናቃቸው አሁን ቲክታክ ላይ ያወቅናቸው ወይ ዩቲዩብ ላይ ያወቅናቸው ፌስቡክ ላይ ያወቅናቸውን ሰዎች ይዞ መምጣት የነ ሰይፉን ወይም ደግሞ የፕሮግራሙን ስንፍና ነው የሚያሳየው። እዛ ጋር የሆነ ፐርሰንቱን ይጨርሱላቸዋል። እነሱ በፍጥነት አምድለው ወደ ሚዲያ ያመጧቸዋል፣ ፌመስ ያደርጓቸዋል። ግን አዳዲስ ታለንቶች ይሆናል፣ አዳዲስ አስገራሚ ነገሮች ይሆናል። የተለዩ ጉዳዮች ሊሆኑ ይችላሉ። አንዳንድ ሚዲያዎች ላይ ሰርስረው እንደሚያመጧቸው ማለት ነው። ቲም ቢኖረው እነዚህን ታለንቶች እነዚህን አዳዲስ ሰዎች ሰርስሮ ፈልጎ ለማምጣት በጣም ቀላል ነው ብዬ አስባለሁ። አንደኛ ነገር። ሁለተኛ ልጆቹ ወጥተው ወይም ደግሞ ከፍ ብለው ትልቅ ደረጃ ደርሰው ሳይሆን ሰይፉ አውጥቷቸው ሰይፉ የሰራቸው የሚባሉ ታለንቶች ሰይፉ የሰራቸው የሚባሉ ሰዎች ልክ እርዳታው ላይ እንደሚያደርገው ህይወታቸው እንደቀየረላቸው ልባቸው እንዲታከም ፌል ያደረገ ኩላሊታቸው በእርዳታ ተስተካክሎ ህይወት መስመር ውስጥ እንዲገቡ እንዳደረጋቸው ሁሉ አዳዲስ ሰዎችን ነርቸሪንግ ማለት ነው እዛ ላይ መሳተፍ ይችላል። ያ ማድረግ ይችላል። አዲስ ያልተነካ ያልተሰማ ያልተበረዘ መረጃ ይዞ መምጣት ይችላል። ሪሰርች ቲም ቢኖረው ማለት ነው። ከዛ በተረፈ ማን እንግዳ ይሁን እንግዳ መረጣ ላይም ይሄ ቲም ሊያግዝ ይችላል። ከማንም ትልልቅ ፖድካስቶች ከማንም ትልልቅ ሾዎች ጀርባ ሪሰርች ቲም አላቸው። ለምሳሌ ሰይፉ ኮምፕሊትሊ ኮፒ ያደረገው የዴቪድ ሊተርማንን የአሜሪካውን የቲቪ ሾው ነው። ይህ ሰው የተለያዩ ሪሰርች ቲም አለው። እንግዳ የሚመርጡለት ስለ እንግዳው ቀድሞ መረጃ የሚያሰባስብለት ሰዎች አሉት። ከዛ በተረፈ ያው እንደ ሰይፉ ዴቪድ ሊተርማንም ሰይፉም ምንድነው ተመሳሳይ ነገራቸው ምንድነው ሴሌብሪቲዎች አዲስ አልበም ሲያወጡ አዲስ መጽሐፍ ሲያወጡ አዲስ አልበም ሲያወጡ ትልልቅ የሚያቀርቧቸው ኮንሰርቶች፣ ሾዎች፣ ዝግጅቶች፣ የቻሪቲ ስራዎች ሲኖሩ በተደጋጋሚም እየጋበዙ ያቀርቧቸዋል። ዴቪድ ሊተርማን ላይም እንደዚህ በተደጋጋሚ ከ100 ጊዜ በላይ ሁሉ እንግዳ ሆኖ የቀረበ አንድ የአሜሪካ የቲቪ ፕሬዘንተር ኮሜዲያን እንዲዘፋኝ የሆነ ሰውዬ ነበረ አስታውሳለሁ። በ2020 ላይ ሞቷል። ሬጌስ ፊልቢን ይባላል ይሄ ሰው። ሰይፉን በተደጋጋሚ ጊዜ ከ30 ጊዜ በላይ ኃይሌ ገብረስላሴን ይዞት እንደቀረበ በሰይፉ ኦን ኢቢኤስ ኦር በታዲያስ አዲስ በድምሩ ሊሆን ይችላል አላቅም እንደዛ እንደቀረበ ሲያወራ ሰምቼው አውቃለሁ።
ተደጋጋሚ መምጣታቸው ምንም ችግር የለም። ዘፋኞች በተለያየ ጊዜ ያወጣሉ። 2ቴም 3ቴም አልበም አውጥተው ሰይፉ ላይ መጡ። ይሄ ትክክል ነው። ምክንያቱም በእያንዳንዱ አልበም ውስጥ አዳዲስ ጉዳይ አለ፣ አዳዲስ የመጡበት መንገድ አለ። እነዚህን ተደጋጋሚ ይዘው ካልመጣ እንግዳም ሊያልቅ ይችላል። በእርግጥ ይሄ ኖርማል ነው፣ ምንም ችግር የለውም። የሀገሪቱ ትልቁ ሾው ስለሆነ ይህ ሰው የህይወት መንገዱን ቢያጋራ ለወጣቶችም ለሀገር ይጠቅማል የሚባሉ ደግሞ አቅም ያላቸውን ሰዎች አስሶ የሚያመጣ ድብቅ ታለንቶችን ሰርስሮ ወደ ሚዲያ የሚወስድ ይህን ለማድረግ የአቅም ችግር ሊኖር ይችላል። አሁን ሰይፉ ላይ የአቅም ችግር አለ ብዬ አላስብም። ምክንያቱም ለበርካቶች ከኪሱ እያወጣ ደጀን የሚሆን ምን ላድርግላችሁ፣ ምን ላግዝላችሁ የሚል ትልቅ ሰው ነው። የሚገርማቸው አንድ ነገር እንገራችሁ። ሰይፉ ፋንታሁን አዲስ ዜማ ላይ በሚሰራበት ወቅት ማለት የሬዲዮ ፕሮግራሙ ላይ ከ2 ሰዓት ፕሮግራም 1 ሰዓት ከ45ቱን ሊያወሩ ምናምን 15 ደቂቃ ስፖንሰር ምናምን ነበራቸው። ያኔ በጣም ትንሽ ብር ነበር ያኔ። በነገራቸው 15 ደቂቃ ምናምን 1200 ብርም ሊሆን ይችላል። ሌሎቹ ለምሳሌ ፕሮግራሞች፣ አንዳንድ ፕሮግራሞች ለምሳሌ ጨዋታ ሙሉ ሰዓት ስፖንሰር ይኖራቸዋል። ቅዳሜ ጨዋታ 97.1 የነበረ ጊዜ እነ ሰይፉ ግን ስፖንሰራቸው ለ15 ደቂቃ ብቻ ነበር የሚሰጣቸው። አንዳንዶች ችርቻሮ እያሉ ይቀልዱባቸው ነበር አስታውሳለሁ። ሰይፉ ፋንታሁን ግን ዛሬ ከዛ አልፎ አገሪቷ ላይ ሾው በጣም በርካታ ስፖንሰር የሚደረግ የሬዲዮ ፕሮግራሙ በርካታ ስፖንሰር የሚደረግ የነካው የተናገረው ተጽዕኖ የሚፈጥር እዚች ሀገር ላይ ቶፕ 5 ተጽዕኖ ፈጣሪ ሰዎች የሚጠራ ቢባል ከ5ቱ ሰይፉ ፋንታሁን አለበት በእርግጠኝነት። ኃይሌ ገብረስላሴ፣ ሰይፉ ፋንታሁን፣ ቴዲ አፍሮ ስማቸው የሚካተት ነው። ምንም ጥርጥር የለውም። የነኩት ያዩት እፍ ያሉት ሁሉ ተጽዕኖ የሚፈጥር ሰዎች ናቸው። ሰይፉ እንደዚህ አይነት ሰው ስለሆነ በሱ ደረጃ የሚሆን ሪሰርች ቲም ሊኖረው ይገባል ብዬ አስባለሁ። እሱ የተመለከተው ወይ ደግሞ ፕሮዲሰሩ እንትናን እንግዳ ብናረገው ብሎ በአንድ ስልክ ጠርቶ ይህን መረጃ የትኛው ሚዲያ ላይ ከማውጣት በፊት እኛ ጋር ነው እንግዳ የምትሆነው ብሎ አሯርጦ ማምጣት ብቻ የሾውን ደረጃ ይመጠናል ብዬ አላስብም። 3ኛው ነጥቤ ሰይፉ ጥንቁቅ መሆን አለበት ብዬ አስባለሁ። ለምሳሌ በቅርቡ ዩቲናስ የተባለ ቲክታከር እና አዶናይ ለቲክቶክ አንድ የሚሰጥ አዋርድ አለ አይደለ? ለዛ እየተወዳደሩ ነው እና አንዱን እንግዳ ይዟት መጣ። በአዶናይ በኩል ያሉ ሰዎች በጣም ተቃወሙ። ሰይፉ ዘረኛ ነው አይነት በርካታ አስተያየትም ዘነዘሩ። ቅሬታቸውንም ተቋማቸውንም ሰይፉ ላይ አቀረቡ። ሪሰርች ቲም ቢኖረው አዶናይን ብናመጣ የዩቲናስ ደጋፊዎች ምን ይሉ ይችላሉ? ወይም ደግሞ ዩቲናስ ላይ ምን ችግር ሊያስከትልባት ይችላል? ዩቲናስን ብናመጣ አዶናይ ላይ ምን ያስከትላል? ሁለቱን አብረን እንግዳ እናርጋቸው ወይ በተለያየ ጊዜ መሆኑስ ችግር ያስከትላል ብሎ ማሰብ ይገባል። ቲም ቢኖር ይሄን ነገር አሰላስሎ የሚያመጣውን አሉታዊ ነገር ተረድቶ ይሄ ሁሉ ጥንቅጥ ውስጥ ከመሆን ያድነው ነበር። ቲም ያልኩት ቅድም ይሄ ጥንቁቅ እንዲሆን እንደዚህ አይነት ችግሮች እንዳይፈጠሩ በእጅጉ ሊያግዘው ይችላል። ሪሰርች ቲም ቢኖረው ማለት ነው። አንዴ ለምን ይዋሻል የሚል ፕሮግራም ነበር ታስታውሳላችኋል። 97.1 ላይ ያለ ሰይፉ አርቲስቶች ከውጭ ሀገር ዜማዎችን፣ ግጥሞችን እየሰረቁ በራሳቸው ስም እያደረጉ አልበማቸውን ያወጡት ይሸጡት ነበረ እና በተደጋጋሚ የአንድ ትልቅ ድምፃዊ ቴዲ አፍሮ ቀረበ። በጣም ሰይፉ ማኪያቶ መጠጣት ካፍቴሪያ ሄዶ እስከሚከብደው ድረስ በጣም ችግር ገጥሞት ነበር። ያ ክስተት በጣም ከባድ። አንዳንዴ እንደነ ኃይሌ እንደነ ቴዲ አይነት ሰዎችን ችግር ስህተት እንኳን ቢሆን መንካት ምን ያህል ከባድ መሆኑን ያየሁበት የተረዳሁበት ወቅት ነበር። እኔም ጋዜጣ ላይ በምሰራበት ወቅት እንደነዚህ አይነት ነገሮች ምን ያህል ችግር እንደሚፈጥሩ በጣም ያየሁበት የተረዳሁበት ወቅት ነበርና ምን ለማለት ነው፣ ሪሰርች ቲም ቢኖረው ይሄ ነገር ምን ያስከትላል፣ ይሄን ብንሰራው ምን ያመጣል የሚለውን ነገር አስቀድሞ ሴናሪዮ ሰርቶ ከነዚህ አይነት ችግር ለመቆጠብ ይረዳል ማለት ነው። ሰዎች መጥተው ስቱዲዮ ቪዲዮ ስለተቀረጡ መተላለፍ አለባቸው ማለትም አይደለም። አንዴ ታስታውሳላችሁ 8ኛው ንጉስ እኔ ነኝ የሚል በላቸው የሚል ሰው ነበር። ሰይፉ ጋር መጣ፣ ተቀረጸ። ከዛ አዱ ሄደ፣ ማስታወቂያ ሄደ፣ እሁድ እንግዳ ነው ምናምን ተብሎ ሰው ተንጫጫ ቀረ። ቲም ቢኖር በላቸው ምን ጥቅም አለው? እዛ ላይ ንጉስ ነኝ ስላለ ማምጣት አለብህ ሆይ ምን ሬሌቫንስ አለው ብሎ መጀመሪያ ያስቀረው ነበር። ስለዚህ እንደነዚህ አይነት ነገሮችን ለማድረግ ቲም በጣም ወሳኝ ነው። ጥንቁቅ መሆን ይገባል። የተቀረጹ ቪዲዮዎች ሁሉ አይሄዱም። የበላቸው ያኔ እንደቀረው ሁሉ ሌሎች ቪዲዮዎችም ሊቀሩ ይገባል። ለምሳሌ አንዴ
ሸዋፈራው ደሳለኝ፣ ቴዎድሮስ ተክለአረጋይ፣ ሀረገወይን ቲያትር ሊያስተዋውቁ መጥተው የሚቀላለዱት ቀልድ የሚያወሩት ወሬ እኔ ፌስቡክ ገጽ ላይ ጽፌዋለሁ እና ተመልካችን የሚመጥን ነገር አይደለም። ሬሌቫንስ የሌለው ነገር እንደነዚህ አይነት ነገር ሲመጣ ቲሙ አይቶ ምንድን ነው ይሄ ጥቅሙ? ኦኬ ጓደኞቹ ወዳጆቹ ሀረግ ወዳጁ ነች፣ ቴዲ ወዳጁ ነው፣ ሸዋፈራ ወዳጁ ነው፣ ሰይፉ ደግሞ ቀና ነው። ሰዎች መጥተው ስራቸውን ፕሮሞት ቢያደርጉ ደስ የሚለው ሰው ነው። ያለምንም ሳንቲም የበርካታ ሰዎችን ስራ እኮ ፕሮሞት ያደርጋል እኮ። በእርግጥ ዩቱብ ላይ ይታያል። ታየ ማለት ገንዘብ ይሰራል። እሱም ጥቅም ነው። የሚታወቁ ሰዎችን ወደ መምጣት የፈለገ ታዋቂ ቢሆን የዚህን ሾው ደረጃ መጥኗል ያደረግነው ቆይታ ብሎ ማስቀረት አለበት። ያ ሰው ቅር ሊለው ሊያኮርፈው ይችላል፣ ግን ይህንን አስበው ማስቀረት አለበት ብዬ አስባለሁ። አራተኛ ነጥቤ እንግዲህ የአንተና የአንቱታ ጉዳይ ነው። በእንግሊዝኛው እንግዲህ አንተ አንቱ የለም። ይሄ ግን የአማርኛ ሾው ነው። በአማርኛ አንተ አንቺ ብለን የምንጠራቸው የእድሜ ክልል አለ፣ አንቱ የምንላቸው የእድሜ ክልል አለ። ከዛ በተረፈ ከፍተኛ የስራ ኃላፊዎች፣ ትልልቅ ሰዎች ምን ብንቀርባቸው፣ እኔ ፖለቲካ ጋዜጣ ላይ በምሰራበት ጊዜ በርካታ የፖለቲካ ሰዎችን ኢንተርቪው አድርጌ ያውቃል። በግል አንተ የምላቸው ኢንተርቪው ላይ ግን በጋዜጣም ስለሄደው ሊሆን ይችላል አንቱ እያልኩ ነበር ማውራት። አንዳንድ ሰዎችን ስለቀረብናቸው ብቻ አንተ ልንላቸው አይገባም። አንድ ያስታውሳለሁ ሬዲዮ ላይ በሚሰራበት ጊዜ ሼህ መሐመድ አላሙዲንን እያወራ መሐመድ እያለ ነበር የሚሆነው። ቅርብ ነኝ የማለት ጉዳይ ነው ወይስ ምንድን ነው እስክንል ድረስ ማለት ልክ አይደለም። ምን ሊቀራረቡ ይችላሉ። በእርግጥ ሰርጉንም የደገሱለት እሳቸው መሆናቸው ይታወቃል። ሊያውቃቸው ይችላል። ቢያውቃቸውም ደግሞ ዴይ ቱ ዴይ የሚያገኛቸው ሰው ሊሆኑ አይችሉም። ከፍ ዝቅ ስላለ አይደለም፣ ግን ሚዲያ ላይ ነው አሁን የመጡትና አንተ ብሎ ሲያወራቸው አስታውሳለሁ። በጣም አስጨናቂ ነበር። የኢትዮጵያ መብራት ኃይል ዋና ስራ አስፈጻሚ የነበሩትን ዶክተር ደበበንም እንደዚሁ አንተ ብሎ ሲያወራ አስታውሳለሁ። ነው በጣም ትክክል ያልሆነ ጉዳይ ነው። አንቱታ ግዴታ ማክበር ያስፈልጋል። ሌሎች የሚመጡ ጋዜጠኞችም እንደነዚህ ከእንደነ ሰይፉ ሌሎች የሚመጡ የሚዲያ ሰዎችም እንደነዚህ አይነት የሚዲያ ሰው ከሆኑ ከእንደነ ሰይፉ አይነት ኢንተርቴነሮች፣ አዝናኞች ትምህርት እየወሰዱ መምጣት ነው ያለባቸው። እና አሁን ሰይፉ ራሱን ከፍ ባለ ደረጃ እያሰበ አርያ ስለመሆን ነገ ስለሚፈጥራቸው ሰዎች እንግዲህ አመራረጡንም ንግግሩንም አቀራረቡንም ጥንቁቅ መሆን ይገባል ይሄ ስለማምን ነው። አምስተኛ ነጥቤ የሰው ልጅ እኩል ነው። ቀልደኛውም፣ ጠቅላይ ሚኒስትሩም፣ ባሪስታውም፣ ሾፌሩም እኩል ናቸው። ምንም ጥርጥር የለውም። ነገር ግን ፍልፍሉን እንግዳ አድርገን ለምሳሌ እንግዳ አድርጎ ሲጋብዝ የሚያወራበት የሚቀላለድበት ደረጃ እና ዶክተር ሬኒ ገብረመድህንን ወይም ደግሞ አንድ የልብ ሕክምና ዶክተር ጋብዞ ሲያቀርብ የሚያወራበት መንገድ እኩል ይሆናል ማለት አይደለም። አንዳንዴ አፍ የማትናጠቀው ሰው የምታዳምጠው ሰው አለ። ስለመጣ በጣም ደስ ብሎ ልትሰማው ስትል ካፉ ንጥቅ አድርጎ ቀልድ ጨዋታ ማለት ይሄ ሌት ናይት ሾው ነው ተብሎ ሁሌ ከሁሉ ጋር እኮ አትቀላለድም። አንዳንዴ ማዳመጥ ያለብህ ሰው አለ የምታዳምጠው። በየቤቱ ስንት ሚሊዮን ህዝብ ቁጭ ብሎ እያዳመጠው ንጥቅ ብሎ ላይክ ከደረጃ ኃይሌ ጋር እንደሚቀላለዱት ከፍልፍሉ ጋር ወይ ጓደኞቹ ከሆኑ ከነታደለ ጋር እንደሚቀላለደው አንዳንዱን እንደዛ አትቀላለደው። እድል ትሰጠዋለህ፣ ታዳምጠዋለህ። ሰይፉ መጨነቅ ያለበት ስለ ኳሊቲ ነው። የቪው ጉዳይ ለሰይፉ ከእንግዲህ በኋላ አያስጨንቀውም። ሰይፉ ፋንታሁን በወር ሚሊዮን ብሮች ከእንግዲህ ማምጣት የሚችል ሰው ነው። ምንም ይሄ ችግር የለበትም። በቃ 30 ዓመት የገነባው ካብ ካሁን በኋላ በአስተማማኝ መሰረት ላይ ወደ ላይ ይሄዳል። ኳሊቲ እየጨመረ ደረጃውን ከፍ እያደረገ የትልቅ ሾው ኳሊቲን ይዞ ሊሄድ ይገባል ብዬ አስባለሁ። ሌላ ተጨማሪ ነጥብ ማነሳት የሰይፉ ይቺ የአግባ ሙግት ነች። ሰይፉ እንግዲህ ያው እንደሚታወቀው በጭማሪ ሰዓት ባለቀ ሰዓት ወይም ደግሞ በእግር ኳስኛ በፈርጊ ታይም ከወንደላጤነት ወደ ባለትዳርነት የመጣ ሰው ነው። በጣም ደስ የሚል ነው። በአሁኑ ሰዓት 4 ልጆች ሁሉ ቆንጆ ሚስት አግብቶ የሚኖር ሰው ነው። ናይስ፣ በጣም ደስ የሚል ነገር ነው። እሱ በትዳሩ ያገኘውን ሳቲስፋክሽን፣ መባረክ፣ በረከት ወደ ሰዎች ማጋባት ይፈልጋል። ይህን ቅንነት ብዙ ጊዜ አይበታለሁ። ግን ማግባት ግዴታ አይደለም። ይህንን ነገር የማይፈልጉ የሚኖሩ ሰዎች አሉ።
በየቤተሰቦቻችን ውስጥ እኮ ያላገቡ ሰዎች አሉ። በቃ ይሄ የራስ መብታቸው፣ ያገባን አለን ያላገባሉ። ይሄ አሁን ባለፈው ጆኒ ራጋን ጋብዞ የነበራቸው ጨዋታ ጆኒ ጨዋታው ራሱ እንዳልተመቸው ያስታውቃል። እንደዚህ አይነት ግለኝነትን የሚፈልግ ሰው አለ፣ በዛ መንገድ የሚሄድ ሰው አለ። ያንተን ደስታ ለማጋባት መሞከር እኮ ቅንነት ነው። ብዙ ሰዎች ላይ እንደዚህ አይነት ነገር ሲታገል አየዋለሁ። ናይስ፣ ሀሳቡ እኮ ጥሩ ነው፣ ግን አዋስቶ በሚቀጥለው ስትመጣ ከጓደኛ ጋር እንደምትመጣ እርግጠኛ ነን አይነት ነገር ብሎ ብቻ ሸውዶ ቢካሄድ፣ ሰዎችን ጫን ባንል ባናስገድድ። ሾው የቤት ስራ አማካሪ ሾው ሁሉ ይመስላል። ፓስተር ቸሬ ሁሉ ይመስለኛል አንዳንዴ ሰይፉ ፋንታሁን ሳይሆን እና አንዳንዴ ስራቸውን እንደነ ጆኒ አይነት አንዳንድ ድምፃውያን አርቲስቶች ስራቸውን ፕሮሞት ሊያደርጉ መጥተው ሰይፉ ትዳሩን ወይም ደግሞ ስለ ትዳር ፕሮሞት አድርጎላቸው ይሄዳል። ያው ቲም ያልኩት ነገር አለ። ቲም ሲኖር ፖሊሽ እያደረጉት እያሳመሩት እዚህ ነገሮች ቢታረሙ የሰይፉ ፋንታሁን ሾው ከፍ ማለት እድሉ ትልቅ ነው ብዬ አስባለሁ። ሰይፉ ፋንታሁን ባለፉት 30 ዓመታት ለሰጠን ሁሉ በጣም እናመሰግናለን። አዝናንቶናል፣ አስቆናል፣ አጫውቶናል፣ አሳዝኖን እንደሆነ የሰራው ነገር በጣም አስገራሚ ነው። ከሆሊውድ ጋዜጣ የጀመረው የሚዲያ ፐርሰናሊቲው የሚዲያ ባለቤት እስከመሆን አድርሶት በዚህም ውስጥ ውጤታማ ነው። በጣም ማደንቅለት ደግሞ ባለፉት 30 ዓመታት ሰዓቱን ጠብቆ ተገኝቶ ሐሙስ ኢቢኤስ ላይ ካልቀረጸ በስተቀር ሚዲያው ላይ ሁሌ አይቀርም፣ ይገኛል። ሬዲዮም ሆነ ቲቪ ላይ ብዙ ሰዎች በጣም ማቹር ሲያደርግ ስራቸው በሌሎች ሰዎች ቅጥሮች ማሰራት እንጂ እነሱ እየተገኙ መስራትን አይፈልጉም። ስፔሻሊስት ሐኪሞች እንኳን ይህን ሲያደርጉ እንመለከታለን። አንድ ስፔሻሊስት ሐኪም እንደምንለው እኮ ሰይፉ እኮ የኢንተርቴንመንት ኢንዱስትሪው አንድ ስፔሻሊስት ዶክተር ነው ለዛ ኢንዱስትሪ ማለት ነው። እና ይሄንን ያለመታከት ነው የሚያደርገው። ሰው ማዝናናት በጣም ስለሚወድ፣ ሬዲዮን ስለሚወድ፣ በሱ መኖር ብዙዎች እንደሚያተርፉ ያለማቋረጥ ይሄን ይሰራል። በጣም 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 ነው የምናደንቀው። በዚህ በጣም ነው የምናከብረው። በጣም ጎበዝ ነው። ሰይፉ ሰምታችኋቸው የማታውቋቸውን የተወሰኑ ነጥቦች ልዘርዝር። ሰይፉ ኤልማ ገብረአብ ጋር ከግጥም ደራሲው ጋር አብሮ ይኖር እንደነበር ታውቃላችሁ? አዎ፣ አብሮ አንድ ቤት ይኖሩ ነበር። ሌላ ተጨማሪ መረጃ፣ በአንድ ወቅት ሰይፉ ወጪ ቆጣቢ ሚስት አግኝቻለሁ ብሎ በሚዲያ ላይ ሐምራዊ መጽሔት ላይ ይመስለኛል ከተናገረ በኋላ ጓደኛው አሜሪካ ነበር የምትገኘው፣ ግን ታካያ ጥምረት ያው ሰይፉ ከዛ በኋላ ቆይቶ ቬሮኒካ የተባለች እንስት አግብቶ 4 ልጆች መውለዱ ይታወቃል። እዝራ እጅጉ ባዮግራፈር ነው። እሱ በተወዳጅ በተባለ የፌስቡክ ገጹ ላይ እንዳሰፈረው ከሆነ ሐረር አካባቢ ከሚገኙ ምንጮቹ ወይም ደግሞ ኢንሳይደሮች እንደሰማው ከሆነ ሰይፉ አይጥና ሊጥ በጣም አይወድም የሚል መረጃ አካፍሏል። እነዚህ ሰምታችኋቸው የማታውቁ የሰይፉ ፋንታሁን የተለዩ መረጃዎች ናቸው ብዬ አስባለሁ። ሰይፉ ፋንታሁን ባለፉት 30 ዓመት የሰራው ስራ ሁሉ ከልብ እናመሰግናለን። በቅንነት የሰዎችን፣ የጓደኞችን፣ የአርቲስቶችን ስራ ፕሮሞት ታደርጋለህ፣ ፐብሊሲቲያቸውን ትጨምራለህ። የብዙ ሰዎችን ፐብሊሲቲ ጨምረህ አንተ ጋር ከቀረቡ በኋላ ትልቅ ሰዎች ሆነዋል። ይህ ትልቅ ቅንነት ነው። እነዚህ ነገሮች ደግሞ አሻሽለህ ከፍ እንደምታደርጋቸው ሲሆን እንገምታለን። ሆንም ከተሳሳትከው ያደረግከው የሰራኸው ይበልጣልና ባለፉት 30 ዓመታት ለኢንተርቴንመንት ዘርፉ የሰራኸውን ነገሮች ሁሉ በጣም በጣም ኮሚትመንትን አደርጋለሁ። በአንድ ወቅት ቃለ ምልልስ ላደርግልህ ጎግል ጋዜጣ ላይ በነበርኩበት ጊዜ ቢሮ መጥቼ ከአንተ ጋር አብሮ ማድረገው የነበረው ተቦርነ ነበር። ተቦርነን ሳወራ እንኳን አንተ መረጃ ጉግል ታደርግ ነበር አስታውሳለሁ። እና ኮሚትመንት ምን ያህል ከፍ ያለ መሆኑን ነው በዛ ወቅትም የተረዳሁት እና ያየሁት የነበረው። በዚህ ኮሚትመንት ውስጥ አልፈህ ለ50ኛ ዓመትህ ሚዲያ ዘመንህ ያብቃህ እላለሁ። ያው በእድሜ እንኳን ያው ኦልሬዲ ደርሰሃል ብዬ አስባለሁ። ጳጉሜ 1968 የተወለደው ሰይፉ ፋንታሁን እንግዲህ ባለፉት 30 ዓመታት በኢንተርቴንመንት ኢንዱስትሪ ስላደረገው ሁሉ እናመሰግናለን። መልካም ሁሉ እየተመኘሁላችሁ የዛሬው ፕሮግራሚን በዚህ አጠናቅቄያለሁ። አቤል አለማየሁ ነበርኩ። ይህ አቤል ኢንፎቴመንት ነው። ይህን ገጽ ላይክ፣ ሰብስክራይብ፣ ሼር አድርጉ። ወደፊት የተለያዩ ቪዲዮዎችን ይዤ እመጣለሁ። ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ